ግንኙነት ሲያደርግሽ አንቺ አታውቂም ነበር? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽ? ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? አጥፍ ብሎ ነው እንደወጣው። ምን ሆነሻል? ስንት ታግሎ እንትን የሚለው ነገር ሳዲ ንገሪኝ እባክሽን። ሲደፍረኝ አላውቅም። ሳሪ ግን ራሱ ነግሮኛል። ምን ደፈርኩሽ ብሎ ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? አያትሳቁናት በቄራ ተገጥሞልሽ ነው? ከታች ያለው ልጅ ነው ያሳቀኝ። ምን ያህል ምን ቢል ነው ያለው? ምን ቢል ነው አለ ማለት እኔ እነሱን ነው የምበልክ። በቄ የእውነቴን እኮ ነው። ከወገብ በታች ሳዲ አንቺ አይደለም ላ ሳሪ ወላሂ የሆነ ነገር አጭሰዋል። ሽሻ አይደለም እትዬ ቅድም ሙኒት ሽሻ አጭሰው እንደሆነ አለች። ሽሻ አይደለም ያጨሱት ሲጀምር በእጃቸው ይዘው ነው የሚያጨሱት። ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሱት። ላ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያረጉት አላውቅም። ምን ላይ ያጨሱት? ባፋቸው ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው። ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም ቲክቶክ ላይ እንደዛ እያረጉ ቲክቶክ ሰሩ ማለት ነው። ግን እንደዛ ስናረግ ሁላችንም እንትን ብለናል፣ ታጥናናል። ሰዓዲ ችን ጥያቄ እስኪ መልሽልኝ ማሬ። ሳዳ አቤት። ከወገብሽ በታች ያንቺ ነው ወይስ የሆነ እንትን ቱርክ ሄደሽ ያስገጠምሽ ነገር አለ ማለት ያልተሰማሽ? ኧረ እኔው መሲ ወላሂ እንደዛ አይደለም። እኔ ሲጀመር እንቅልፍ ወስዶኛል በሰዓቱ ወላሂ። ምን አይነት እንቅልፍ እያልኩሽ ነው? ኧረ ግልብስ። እሺ ቆይ የኔ ጥያቄ ደግሞ የልጁ ቁጥር አለሽ? አለኛው የኢትዮጵያ ቁጥር ነው የሰጠኝ። አንቺ ዱባይ ነሽ አይደል ያለሽው? እና የዱባይ ቁጥሩን ማታውቂው? ላ ስልኩን የሰጠኝ እኔ ኢትዮጵያ ለሀር ነው ብሎ የኢትዮጵያ ቁጥር ነው የሰጠኝ። ኦኬ እሺ። አሁን ትልቁ ነገር የኔ እንትን ነገር ማለት ነው ከልጁ ጋር ከተዋወቃችሁ ስንት ጊዜያችሁ ነው? በዛ ቤት 15 ቀን ተቀምጫለሁ። እዛ 15 ቀን ተቀምጫለሁ። 1 ወር ሆኖናል። እና 1 ወር ስትሸካሸኩ ቆይታችሁ እሱ ወደ ኢትዮጵያ ሲሄድ ነው እንዴ ታዲያ መተሽ አስረገዘ የምትይ? ላ እኔ 1 ወር እኮ እሱ ጋር እኮ አልቆየሁም። እነሱ ጋር የተቀመጥኩት እኮ 8 ቀን